ምንም ነገር አላቅም ወንድ አላቅም ስለ ወንድ ምናምን ስለ ሴክስ አላቅም ምናምን እሷ ግን ወጣን ከዛ ቤት ተከራየን የሆነች ትንሽ ቤት በጣም ብዙ መከራ ነው ያየነው ወጥተንም ራሱ ጎዳና ራሱ ልናድር እንችላለን የቤት ክራይ እናጣ ነበር ምናምን በጣም ብዙ መከራ ነበር የሚደርስብን በዛ ላይ አዲስ ነን ያዩናል ልብሳችን ንጹህ ነው እንደወጣንን ምናምን ለሌሎች ሴቶች ራሱ አይደለንምና በጣም ብዙ መከራ ነበር በዛ መሀል የሆነ ልጅ ተዋወቀች ሰው በጣም ፈጣናት ብያለሁ የሆነ ልጅ ተዋወቀን እዛ ሲያይን በቃ ልጆች ነን ልብሳችንም ራሱ አልቆሸሸም ገና ለጎዳና ለሚለው ገና ነው ኦኬ እና በዛ መሀል ተዋውቀው በምን እንዳረገችለት አላቅም በምን እንዳሳመነችው አላቅም ቤት ተከራየልን ሆነች ቤት ተከራየልን ልክ እሱ ቤት እንደተከራየልን የሆነ ነገር እንስራበት ብላ ብር ተቀበለችው እሺ ከዛ በቃ ተፍተፍ ማለት ጀመረ ያልሰራነው ነገር የለም ያልገባንበት ጉድጓድ የለም በቃ ለመስራት ቤት ክራይ ግዴታ መክፈል ስላለብን ሁሌ ከሱ አይደለም የምንጠብቀው ምን እናመጣለን ምን ማድረግ እንጀምራለን እስኪ በቃ ቁጭ ብለን ስናስበው ምን ማድረግ ነው ያለብን እሱ እንደነገርኩ በጣም ብዙ ወንድ ታቃለች ምናምን እና ይሄ ምንድነው የሆነ እቃ ያመጣን ራሱን እንሸጥ ነበር ምን ካልሲ ምናምን ምንድነው የሚባለው ሰፈር ላይ አስፋልት ላይ ከዛ ደንቦች አሉ ከነሱ ጋር ክርክር ነው በቃ እኔ እንጃ በስማም እኔ የሆነ ሰዓት ላይ ራሱ በቃ ራስሽን አጥፊ ያለኝ በቃ የሆነ የሚገፋፋ መንፈስ የለም ራሴን ላጠፋውላ ነበር አስጠልቶኝ ህይወት ማለት ነው ከዛ ደሞ ምንድነው እንትን እየሸጥን ደንቦች ሲያስቸግሩን ምን ሲያደርጉን ደሞ አው የሆነ ግረሶሪ ተቀጠረንና ያምናቀው ተአምር የለም ስለ ስራ ምናምን ምንድነው ማስተን ቢራ መክፈት ራሱ በስነ ስርዓት አንችልም የዛን ሰዓት ማለት ነው ከዛ ሰዎቹ የመጣ ከስተመር ሁሉ ቄጣችንን እንደዚህ የሆነ ጦትን መንካት አለ ምናምን እኛ ደግሞ እንደነግጣለን ምክንያቱም እዚህ አይነት ነገር አለመድንማ ከዛ የሆነ ቀን እንደውም የሆነ ከስተመር አለን በጣም እዛ ቤት የሚመላለስ የሴትየዋ ምን ይሆን አላቀም ግን በጣም ይመላ ሁሉ ያለ እዛ ቤትና እንደዚህ ነው ቂጤና ጦቴ እንደዚህ እኩል ነው ያዘኝና ጥሩሙስ ነበር አንስቼ ፈነከትኩት ልክስ ፈነከተው አበደች ሴትየዋ የተጎዳሁት እኔ ያበደችው እሷ ቢነካሽ ምንም ቢያደርግሽ ምን ከስተመር አይደለም ደኮ እንደዚህ ያርጉኝ እኮ ነው እኔ እኮ እና ይቅርታ ችግር የለውም በጭራሽ ብራችንን ሳሰጥ ለኔም ለሷ ማባረረች ሁለታችን ብራችንን ሳትሰጥ ውጥ አንድ ብርም አልሰጠችንም ምንም አይነት ብር የተሰጠን ብር የለም ውጡ አለችን የሰራንበት ስጭን ብለን ስለምናት ራስ በጭራሽ ምክንያቱም እናንተስ አልሰራችሁም ለዚህ ከስተመር ያስቀየው መስራት የፈለግሽው ነው ውጭ ላይ የሆነ ነገር ላርግሽ ቢልሽ ራስ ተወጫለሽ ከሱ ጋር የፈለገው ነገር ያርግሽ ለምን ገበያን ትዘጋለሽ እንደዚህ ነው የተናገረችን ቃል በቃል የፈለገው ነገር ያርግሽ የተጎዳሁት እኔ የተናገረችው እሷ እንግዲህ ኢማጂኔሽን እኔ በቃ ከዛ ወጣን ደሞ የኛ እንትን ማለቂያ የለው ወጥተን ከዛ ያው የሆነ ምንድነው ስሙን አልጠቅስም የሆነ ሆቴል ተቀጠርን ሁለታችን በሆስትነት ማለት ሆቴል ስትይ ሆቴል እንደዚህ ክለብ ነገር ክለብ ሆቴልም አልጋዎችም አሉት ክለብም አለው እና እዛ በሆስትነት ተቀጥረን በቃ አናቆም ምን እንደሆነ ሆስት ምን እንደሆነ ምናምን አናቅም ራሱ ነበር ኦኬ እናንተ የተባላችሁት ማስተና በቃ ሲመጡ ዌልካም ብለህ ታስገባለህ ምን ታዘዝ ብለህ ላስተናጋጆች መንገር ምናምን በቃ ያለም ሆኖ እንደዛ ተብለን ገብተን ግን ታሪኩ ሌላ ነው የተካሄደ የነበረው ነገር ሌላ በቃ ሌላ ታሪክ የሆነ ሰው ይመጣል ከስተመር ይመጣል ከተመቸውት ማናጀሩን ያናገራል እኔ ይዞ ይወጣል እንደዛ ነው የሚያደርጉት እኛ ግን እንደዛ አልመሰለንም ስንገባ ግን የሆነ ሰዓት ላይ ህይወት ይመርህ የለ ተስፋም ትቆርጥ የለ እሱ ብለን እንወጣ አንድ 3 ቀን እኔም እሷም ወንድ ጋር እንወጣ ነበር እዛ እንትኑን ከስተመር ለማስደሰት ብለን ማለት ነው የመሰለን ሌላ ያገኘነው ሌላ እንጃ እና ይሄ ከወንድ ጋር ወጣም ምናምን ማለት ደግሞ አይቻልም ደግሞ እዛንም ተባረን አይቻልም በጭራሽ ከየታም ምን እንበላለን የዛን ሰዓት ከዛ ሲመረን እሺ እንላለን አንድ 3 ወንዶች እኔም ራሱ ማስታውሰው እሷ